ይሄ ልጅ ገናፎ ሲፈታ በድጋሜ ተወልዶ እንደሆነና በሌላኛው ህይወቱ ወታደር እንደነበረ መናገር ይጀምራል። የሚያስገርመው ነገር ደግሞ እውነቱን መሆኑ ነው። ጀምስ ይባላል። አሜሪካ ውስጥ ከእናትና ከአባቱ ጋር ነበር የሚኖረው። በሰዓቱ ገና የ3 ዓመት ልጅ ነበር። አንድ ቀን እንደተለመደው የአሻንጉሊት ፕሌኑን ይዞ እየተጫወተ ነበር። በድንገት ግን ጩኸቱን ይለቀዋል። እናቱም ቶሎ ደርሳ ምን እንደተፈጠረ ስታይ ምንም ነገር የለም። ምን እንደሆነም ስትጠይቀው ልጁም በተደጋጋሚ ፕሌኔ ተከሰከሰ፣ መውረድ አልቻልኩኝም፣ መሞቴ ነው ብሎ ደጋግሞ እየጮኸ ነበር። He was saying, airplane crash on fire, little man can't get out. Airplane crash on fire, little man can't get out. እናቱ በሰዓቱ ግራ ቢገባትም አባብላ ልታስተኛው ትሞክራለች። ግን በተደጋጋሚ አንድ ስም መጥራቱን አላቆመም። ያ ስም ደግሞ ጀምስ ሃስትን ነበር። የማንን ስም እየጠራ እንደሆነ ስትጠይቀው ደግሞ ከመወለዱ በፊት ወታደር እንደነበረና ጀምስ ሃስትን እንደሆነ መናገር ይጀምራል። አባቱ ግራ ቢገባውም ጨዋታ ሊሆን ይችላል በማለት እንዴት ሞትክ ሲል ይጠይቀዋል። ልጁም ከፕሌን ላይ ተከስክሼ ነበር የሞትኩት ነበር መልሱ። ፕሌኑን ማን እንደከሰከሰበት በሚጠይቀው ሰዓትም ጃፓናውያኖች ብሎ ነበር የመለሰው። What happened to your plane? It got shot. Well, who shot your plane? The Japanese. አባቱ ጥያቄውን ይቀጥላል። ጃፓኖች እንደሆኑ እንዴት አወክ ሲለው በሰዓቱ ጃፓኖች ይጠቀሙበት የነበሩትን ባንዲራ ቀለም በደንብ ገለጸ። እናትና አባት አሁን በጣም እየፈሩ ነው። ምክንያቱም ይሄ ልጅ ገና የ3 ዓመት ህፃን ልጅ ነው። ማንበብን አልተማረ። ከፊልም ላይ አይቶ ነው እንዳይሉ በፍጹም እንደዚህ አይነት ፊልም ቤት ውስጥ ተከፍቶ አያውቅም። እየፈሩ ቢሆንም አሁንም ወላጆች ጥያቄያቸውን ይቀጥላሉ። አንተ ከየት ተነስተ ነበር መብረር የጀመርክ ሲል ይጠይቀዋል። ልጅም ከመርከብ ላይ ተነስቼ ነበር የበረርኩት ይለዋል። የመርከቡን ስም ካስታወስከው ሲል ይጠይቀዋል። ልጁም እንደማመንታት እያለ ናቶሚ ይባላል ሲል መለሰለት። አባት ጊዜ አላጠፋም። ወዲያውኑም ጎግል ላይ የተባለውን የመርከብ ስም ሰርች አደረገ። የሚያስደነግጠው ነገር ግን በ1960 ናቶሚ የሚባል የአሜሪካ ወታደራዊ መርከብ ነበር። አሁን ፍርሃታቸው ከመጠን በላይ እየጨመረ ነው። ለማን ምን ብለው እንደሚያስረዱ ግራ ገብቷቸዋል። ቢሆንም ግን ልጅ መመለሱ አባት መጠየቁን አላቆመም። ሲያብር የነበረው የጀት አይነት፣ ቀለም፣ ፍጥነት፣ ዓመተ ምሕረቱንም በግልጽ ይጠቅስ። እናትና አባት የሰሙትን ማመን እያቃታቸው በርካታ ሪሰርቾችን መስራት ይጀምራል። የሚያስደነግጠው ነገር ደግሞ ጀምስ ሄስተን የተባለ የአሜሪካ የጦር ፓይለት ልጁ የገለጸውን የፕሌን አይነት እያበረረ በጃፓኖች ተመቶ ተከስክሶ እንደወደቀ መረጃን ያገኛል። በመቀጠልም ቤተሰቦቹ ሞት የተባለውን ግለሰብ ቤተሰቦች ማፈላለግ ይጀምራል። እህቱንም ሊያገኟት ችለው ነበር። ምን እንደተፈጠረም እያንዳንዱን ነገር አስከቷል እና ፎቶ ወይም ማስረጃ ካላት እንድትልክላቸው ይማጸኗታል። የሟች እህትም የተባለችው ነገር ማመን ቢያቅታትም ግን አንዳንድ ማስረጃዎችን ትልክላቸዋለች። ከላከቻቸው ማስረጃዎች ውስጥም ተከሰከሰ የተባለው ፕሌን ተደግፎ አንድ ሰው ይታያል። እናም ቀለሙን ሞዴሉን ጨምሮ በትክክል ልጁ የገለጸው አይነት ነው። All of a sudden, there's a picture of James M. Houston Jr. standing in front of a Corsair. It was huge. James M. Houston Jr. before he was assigned to Natoma Bay. ጭራሽ ደግሞ መልካቸው በትክክል ይመሳሰል ነበር። በመቀጠልም ከሟች እህት ጋር በአካል እንዲገናኙ ያደርጋሉ። ገና ሲያያትም እየሳቀ አና ብሎ ይጠራታል። በትክክለኛ ስሟ አልነበረም ይጠራል። ይልቁንስ ልጅ ያለች ወንድሟ ብቻ ይጠቀምበት የነበረው የቅጽል ስሟ ነበር። He was gentle with her and he called her Annie. I asked her about that, and she did say that Jimmy always called her Annie. ነገሩ ዶክተሮቹም ሆነ የሃይማኖት አባቶች ሊያብራሩት ወይም መልስ ሊሰጡት አልቻሉ። ወላጆች የመጨረሻ መፍትሄ የሚሉትን ነገር አደረጉ። ፕሌኑ ተከስክሶና አደጋው ተፈጥሮ የሞተበት ቦታ ድረስ በመውሰድ አበባ በማስቀመጥ እንዲሰናበተው ነበር። ወላጆቹ የት እየወሰዱት እንደነበር አያውቅም። ገና ቦታውን ሲያዩም አወቀው። አበባ ማስቀምጦ ሲጨርስ ከ20 ደቂቃ በላይ ስቅስቅ ብሎ አለቀሰ። He cried for about 20 minutes. He had everyone on the boat. It was the saddest thing I ever seen. He had everyone on the boat. Goodbye, James M. Houston. Good job. I salute you. Good boy. You're such a brave soul. Such a brave soul and spirit. ይህ ታሪክ ለማመን በጣም ስለከበደኝ የተለያዩ ዌብሳይቶች ላይ በመሄድ ሪሰርች ለማድረግ ሞክሬ ነበር። ግን ልረዳ የቻልኩት ነገር እውነተኛ እንደሆነና ሌሎች በርካታ ሰዎችም እንደዚህ አይነት ነገር እንዳጋጠማቸው። እስኪ በእናንተ በኩል ደግሞ በሃይማኖት ወይም በሳይንስ የምታውቁት ነገር ካለ አስረዱ። ሊያውቅ ይችላል ብላችሁ የምታስቡትን ሰው ሼር አድርጉልን። በየቀኑ እንደዚህ አይነት አስገራሚና እውነተኛ ታሪኮችን ማግኘት ከፈለጋችሁ ፎሎ በማድረግ ቤተሰብ መሆን ትችላላችሁ።